እነሆ የተፈራው ሆነ። ሶስተኛው የዓለም ጦርነት በይፋ ታወጀ። የሰሜን ኮሪያ አውዳሚ የኒኩሌር ቦምቦች በኢራን ተራገፉ። ኪም ጆንጉን እንደዛቱት እስራኤልን ሊያፈራርሱ ኒኩሌር ቦምባቸውንና አህጉር አቋራጭ ሚሳኤሎቻቸውን ወደ ኢራን ማስገባታቸው ታውቋል። የእስራኤሉ ሞሳድ የስለላ ድርጅት የሰሜን ኮሪያ ቦምቦችና ሚሳኤሎች ከቀናት በፊት ኢራን ውስጥ በስፋት መራገፋቸውን በስለላ መረቤ ደርሼበታል ብሏል። መረጃው ቤንጃሚን ኔታንያሁን እጅግ ያስደነገጠ ሆኗል። ነገሩ ከሚታሰበው በላይ እጅጉን ከሯል። ከሳምንት በፊት እስራኤልን አፈራርሳታለሁ ሲሉ የዛቱት ኪም እንደዛቱት ሊያደርጉ ጦርነቱን ተቀላቅለውታል። ይህም በበርካታ የፖለቲካ ልሂቃን ዘንድ የሶስተኛው ዓለም ጦርነት ታውጇል ወይ ያስባለ ሆኗል። በእርግጥ ዓለም ወደ ሶስተኛው ጦርነት እየተንደረደረች ነው። ኪምና ፑቲን ወደ ጦርነቱ በይፋ የገቡበት ሲሆን ቻይናም ዳርዳር እያለች ነው። የአውሮፓ ሀገራት በይፋ ወደዚህ ጦርነት የሚገቡ ከሆነ ደግሞ በመጽሐፍ ቅዱስ የተጠቀሰው የአርማጌዶን ጦርነት መጀመሩ አይቀሬ ይሆናል። ውድ የአዲስ ፖስት ቤተሰቦች፣ ሰሜን ኮሪያ ኒኩሌር ልትተኩስ ነው። አሜሪካና እስራኤል የሚደበቁበትን ዋሻ እየፈለጉ ነው። የኪም የኒኩሌር ቦምቦችና ሚሳኤሎች ኢራን ገብተዋል። ይህን መረጃ ሞሳድ አረጋግጦታል። ይህን ተከትሎም ሶስተኛው የዓለም ጦርነት አይቀሬ ሆኗል። ጉዳዩን በዝርዝር እንዳስሰዋለን። ከዚህ አስቀድመን ግን እስራኤል ሌሊቱን በኢራን ላይ የፈጸመችውን ጥቃት እንመለከታለን። ቪዲዮን ላይክ በማድረግ አብራችሁን ቆዩ። ኢራን የመካከለኛ ምስራቅ ታሪክ በአዲስ ብዕር፣ በአዲስ የታሪክ ጸሐፊዎች፣ በአዲስ ገጽ ላይ እንዲጻፍ እያደረገች ብቻ አይደለም፣ የዓለማችንን የኃይል አሰላለፍ ጭምር በግድ እንዲለወጥ ማድረግ የቻለች የዘመናችን ክስተት እየሆነች ይመስላል። ይህ ጦርነት የሚቋጭበት የድርድር መንገድ በራሱ የሚፈጥረው አስደናቂ ታሪክ ይኖራል። ኢራን ዳግም በእስራኤልና አሜሪካ እንዲተኮስባት አትሻም። ለዚህ ደግሞ አሜሪካ የምትፈራውን ባይሆን የማትደፍረው ጋራንቲ ለኢራን ማቅረብ አለባት። አሜሪካኖች የማይንቁት ጋራንቲ የሚሆን አገር ደግሞ በዓለም ያሉት ሁለት ሀገራት ብቻ ናቸው። እነዚህ ሁለት ሀገሮች ደግሞ የመጪው ዘመን የአሜሪካንን ሀያልነት ለመንጠቅ የሚሰሩ ግልጽ ተቀናቃኞቿ ናቸው። ኢራን እያመሰቻቸው ነው። ትራምፕ በኔታንያሁ ግፊት ተስበው በገቡበት ጦርነት በቀን ከ360 ሚሊዮን ዶላር በላይ እያወጡ ነው። ይህን ሁሉ መስዋዕትነት ለምን ያሉ አሜሪካውያን የዶናልድ ትራምፕን አስተዳደር በመቃወም ከቀናት በፊት የአሜሪካንን መንገዶች በተቃውሞ ሰልፎች አጥለቅልቀውታል። ትራምፕ ጦርነቱ ቢከብዳቸውም ከጦርነቱ ለመውጣት መውጫ ቀዳዳ እየፈለጉ ቢሆንም አሁንም ግን አውዳሚ ጥቃቶችን ኢራን ላይ መሰንዘራቸውን ቀጥለዋል። በተለይም ሌሊቱን በኢራን ዋና ዋና ድልድዮች ላይ ፈጸሙት ጥቃት የኢራንን ልብ ለተጨማሪ በቀል ያነሳሳ ሆኗል። አሁን ደግሞ ሰሜን ኮሪያ የጦርነቱ ዋና ተዋናይ ሆና ተከስታለች። ይህም ጦርነቱን ሊያወሳስበው እንደሚችል ተፈርቷል። መረጃዎች እንደሚያመላክቱት አሜሪካና በአጋሮቿ ከፍተኛ ማዕቀብ የተጣለባቸው ሰሜን ኮሪያና ኢራን በሚስጥር የፈጠሩት ወታደራዊ ጥምረት በዓለም አቀፍ የጂኦፖለቲካ መድረክ ላይ ከፍተኛ ድንጋጤን ፈጥሯል። የሁለቱ ሀገራት ግንኙነት ከተራ የንግድ ልውውጥ ባለፈ እጅግ የላቁ የባላስቲክ ሚሳኤል ቴክኖሎጂዎችን፣ የከባድ መሳሪያዎችንና የስትራቴጂክ መረጃዎችን ማጋራት ላይ ያተኮረ መሆኑ የደህንነት ምንጮች ጠቁመዋል። ይህ የሚስጥር ትብብር ኢራን በመካከለኛው ምስራቅ ያላትን ወታደራዊ የበላይነት በከፍተኛ ፍጥነት እንድታሳድግ የረዳ ሲሆን፣ ሰሜን ኮሪያ በበኩሏ ከኢራን የምታገኘው የገንዘብና የኢነርጂን ድጋፍ ተጠቅማ ማዕቀቦችን የምትሰጥበት አዲስ መንገድ ቀርጻለች። የምዕራባውያን ሀገራት የጣሉት ማዕቀብ የሁለቱን ሀገራት ወታደራዊ አቅም ከመገደብ ይልቅ ይበልጥ እንዲቀራረቡና አደገኛ ጥምረት እንዲፈጥሩ ማድረጉ ለብዙዎች ስጋት ሆኗል። ይህ አዲስ የኃይል ሚዛን ከቀጠናው አልፎ መላውን ዓለም ሊያናውጥ እንደሚችል የፖለቲካ ተንታኞች እያስጠነቀቁ ይገኛሉ። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ወደ ሁለተኛው ወሩ እየገሰገሰ ይመስላል። መካከለኛው ምስራቅን ያዳረሰው ጦርነት ከቀጠናው ሊያልፍ ይችላል የሚል ስጋት አጭሯል። ጦርነቱ የጎዳው ኢራንን ብቻ አይደለም። የተባበሩት አረብ ኤምሬትስ፣ ኢራቅ፣ ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኦማን፣ አዘርባይጃን፣ በወረራ ስር ያለው ዌስት ባንክ፣ ቆጵሮስ፣ ሶሪያ፣ ኳታርና ሊባኖስ ገፈት ቀማሽ ሆነዋል። ጦርነቱ ከቀጠናው ተሻግሮ ዓለምን የሚያዳርስ ሊሆን ይችላል የሚል ፍርሃት እያስተጋባ ያለውም ለዚህ ነው። በኦክስፎርድ ዩኒቨርሲቲ የታሪክ ፕሮፌሰር ማርጋሬት ማክሚላን ብዙዎች ጦርነት በአግባቡ ተወጥኖ የሚካሄድ እንደሆነና የጦርነቱ ተሳታፊዎችም አውቀው እንደሚገቡበት ያስባሉ ይላሉ። ከዚህ ቀደም ከተካሄዱ ጦርነቶች በመነሳት ግን ይህ ትክክል እንዳልሆነ ያስረዳሉ። የመጀመሪያው የዓለም ጦርነትን ሲገልጹ በድንገት ተነስቶ
ተዋጊዎችም ተቀናቃኞቻቸውን አቅም ሳይገነዘቡ ገቡበት ይላሉ። በትምህርት ቤት እንደሚካሄድ ድብድብ ልናየው እንችላለን ሲሉ ያስረዳሉ። የኦስትሮ ሃንጋሪያዊ ንጉሥ ፍራንስ ጆሴፍ ወንድም ልጅ መገደል በአውሮፓውያኑ 1914 አንደኛው የዓለም ጦርነት እንዲነሳ አድርጓል። በሳምንታት ውስጥ የአውሮፓ አጋር ኃይሎች ጦርነቱን ተቀላቀሉ። ኦስትሪያና ሃንጋሪ ሰርቢያ ላይ ተነሱ። ጀርመን ኦስትሪያን ስትደግፍ፣ ሩሲያ ሰርቢያን አገዘች። ፈረንሳይ ሰርቢያን ለማገድ ሩሲያን ትደግፍ ጀመር። ብሪታንያ ለክብርና ለዝናዋ ስትል ጦርነቱን ተቀላቀለች። ጦርነቱ የመላው ዓለም የሆነው በዚህ መንገድ ነበር። በኪንግስ ኮሌጅ የዓለም አቀፍ ታሪክ ፕሮፌሰር ጆ ማይሎ እንደሚሉት የዓለም ጦርነት የሚባለው ሀያላን ሀገራትን ያሳተፈ ውጊያ ሲካሄድ ነው። በመጀመሪያው ዓለም ጦርነት የአውሮፓ ሀያላን ሀገራት ተዋግተዋል። በሁለተኛው ዓለም ጦርነት አሜሪካ፣ ጃፓንና ቻይና ገብተውበታል ይላሉ። ብዙዎች የኢራን ጦርነት የመካከለኛው ምስራቅ ጦርነት ነው ብሎ ነው የሚጠሩት። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ከዚህ ቀደም ከቢቢሲ ጋር ባደረጉት ቃለ ምልልስ ፕሬዝዳንት ቭላዲሚር ፑቲን ሶስተኛውን የዓለም ጦርነት ጀምረዋል ብለዋል። ሞስኮ ላይ የምጣኔ ሀብትና ወታደራዊ ጫና መደረግ አለበት ብለውም ያምናሉ። ፑቲን የሶስተኛውን ዓለም ጦርነት ጀምሮታል ብዬ አምናለሁ። ጥያቄው ምን ያህል ግዛት ይቆጣጠራል? ማንስ ያስቆመዋል ነው ብለዋል። ሩሲያ አዲስ ዘይቤን ዓለም ላይ መጫን እንደምትፈልግና ይህም የሰዎችን ፍቃድ እንደሚጋፋ ገልጸዋል። በኦክስፎርድ ዩኒቨርሲቲ የታሪክ ፕሮፌሰር ማርጋሬት ማክሚላን እንደሚናገሩት ኢራንና የየመን ሁቲ አማጽያን አጋሮቿ ጦርነቱን ሊያስፋፉ አይችሉም። ኢራን የሆርሙዝ ሰርጥን በመዝጋት ዓለም አቀፍ ጫና ማሳደር ትሻለች። በርካታ ሀገራት የኢነርጂ አቅርቦት መስተጓጎል እየፈተናቸው ይገኛል። አሜሪካ በጦርነቱ መሳተፏ ቀውሱን ያባብሰዋል። ሌሎች ሀገራት በቀጥታ በጦርነቱ ባይሳተፉም በምጣኔ ሀብትና በስትራቴጂ ተጎጂ ሆነዋል። በአንድ ቀጠና የሚነሳ ግጭት በሌሎች አካባቢዎችም ግጭት እንደሚቀሰቅስ ፕሮፌሰሯ ይናገራሉ። ምዕራባውያን መዘጋታቸውን በማየት ቻይና ታይዋንን ለመጠቅለል ትሞክር ይሆናል። ሩሲያም በዩክሬን የምትወስደው እርምጃ ልታጠናክር ትችላለች። ፕሮፌሰር ማርጋሬት ግጭት ከቀጠናው ውጪ ሊስፋፋ ይችላል ይላሉ። በዚህ ግጭት ውስጥ እድሎች የሚታዩቸው ሀገራት በጦርነት ውስጥ መግባታቸው ለዚህ ዋነኛው ምክንያት ነው። ፕሮፌሰር ጆ በበኩላቸው ጦርነቱ ቀጠናዊ ሆኖ እንደሚቀጥል ያምናሉ። ሳውዲ አረቢያን ጨምሮ የባህረ ሰላጤው ሀገራት ትብብር ወደ ጦርነቱ ሊገባ ይችላል። ቻይናና ሩሲያ የጦርነቱ አካል ይሆናሉ ብለው ግን አይጠብቁም። ዓለም ላይ አንድ ነገር ሲከሰት ቻይና ታይዋንን ትጠቀልላለች የሚል ፍርሃት ትርጉም የለሽ ነው። ስለ ሶስተኛው ዓለም ጦርነት እያወራን ከሆነ ቻይናና ሩሲያን በቀጥታ የሚያሳትፍ አይሆንም። የአውሮፓ የመካተት ዕድልም በጣም ጠባብ ነው ይላሉ። ቻይና ከፕሬዚዳንት ዶናልድ ትራምፕ ጋር የምትከተለውን ፖሊሲ ሲገልጹም ተገዳዳሪ ሀገር የስትራቴጂ ስህተት ሲሰራ ማስቆም አያዋጣም በማለት ነው። የነዳጅ ዋጋ መጨመር ከፍተኛ ጫና ያሳደረባት ቻይና አሸማጋይ ከመሆን ተጠቃሚ አትሆንም። ፕሮፌሰር ጆ እንደሚሉት የነዳጅ ዋጋ መጨመር ካሳደረው ጫና በበለጠ ስትራቴጂያዊ ጥቅም ዋጋ አለው። አሜሪካ በመካከለኛው ምስራቅ ጦርነት ስትያዝ ቻይና የነዳጅ ሽያጭ ማካሄድ ትችላለች። ታሪክ እንደሚያሳየው ጦርነት በመታበይ በኩራትና ተገዳዳሪ ሀገራትን በመፍራት ይጀምራል። ፕሮፌሰር ማርጋሬት እንደሚሉት መሪዎች የጦርነት ሁኔታን ይወስናሉ። የፈረንሳይ ጠቅላይ ሚኒስትር ጎርጊስ ክሜንሲው ጦርነት ከመጨረስ ይልቅ መጀመር ይቀላል ያሉት በአንደኛው የዓለም ጦርነት ወቅት ነበር። ብዙ ውድመትና እልቂት ከደረሰ በኋላ ጦርነትን የመቀጠል አዝማሚያ እንዳለ ተንታኞች ይናገራሉ። የታሪክ ፕሮፌሰሯ እንደሚሉት የመሪዎች መታበይና ኩራት ጦርነትን እንደሚያስቀጥል ማሳያው ፕሬዝዳንት ፑቲን ናቸው። የዩናይትድ ኪንግደም መከላከያ ባወጣው አሃዝ ሩሲያ 1.25 ሚሊዮን ሰዎችን አጥታለች። ይህም በሁለተኛው የዓለም ጦርነት አሜሪካ ከሞቱባት ወታደሮች የበለጠ ነው። ፕሮፌሰሯ እንደሚሉት መሸነፋቸውን ማመን የማይፈልጉ መሪዎች ጦርነት ያስቀጥላሉ። ለዚህ ምሳሌ የሚሆነው አዶልፍ ሂትለር የሚያቀነቅነው ጽንሰ ሐሳብ እንደማያሸንፍ እያወቀ ውጊያ መቀጠሉ ነው። ጦርነት ለማቆም ዲፕሎማሲ ቁልፍ ቦታ አለው። የታሪክ ተመራማሪው እንደሚሉት ከሁል ጊዜው በተቃራኒ ወገን ያለው ፍላጎት መረዳት ያስፈልጋል። ከዚያም ወደ ንግግር ማምራት። የታሪክ ፕሮፌሰር ማርጋሬት እንደሚሉት በቀዝቃዛው ጦርነት መገባደጃ ላይ የሰሜን አትላንቲክ ጦር ኪዳን ማህበር ኔቶ ጣልቃ መግባትን ተከትሎ በሁሉም ወገን ለመነጋገር ዝግጁ ሆኗል። ይሄ ነገር እብደት ነው ብለው ቀዝቀዝ የሚሉ ሰዎች ሁሌም አይታጡም። ከቁጥጥር ሊወጣ እንደሚችል በማሰብ ነገሮችን ያረግባሉ ይላሉ። ሀያላን ሀገራት ጦርነቱ ሲገቡ የኒኩሌር የጦር መሳሪያ ስጋት መኖሩ ሳይጠቅሱ አያልፉም። ፕሮፌሰሩ በበኩላቸው ዋሽንግተን፣ ቴል አቪቭ እና ቴሄራን ማሳካት የሚችሉት ጥግ ድረስ መሄዳቸውን ማመን አለባቸው በማለት ጦርነቱን ለማክተም የሚያስፈልገውን የመጀመሪያ ደረጃ ያስቀምጣሉ።
ተጨማሪ ጦርነት ለየትኛውም ወገን ተጨማሪ ውጤትን እንደማያመጣም ይናገራሉ። ማዕቀብ ማንሳት ያስፈልጋል። ደህንነትን ለማስጠበቅ ስምምነት ለማድረግ ከውሳኔ መደረስም አለበት። ኢራን በዓለም ያላትን ቦታ መገንዘብም ያሻል በማለት ተንታኙ አብራራሉ። በድርድር የተኩስ አቁም ላይ መድረስ እንደሚቻልም ያምናሉ። ከዚያ ዘላቂ ስምምነት ላይ መድረስ እንደሚቻል ተስፋ ያደርጋሉ።